ለቀጠራችሁ ዲጂታል ማርኬተር ወይም ሶሻል ሚዲያ ማኔጀር የፌስቡክ አክሰስ እንዴት ነው የምንሰጠው ብላችሁ ጥያቄ ከገባችሁ ይሄ ቪዲዮ ሙሉ መልስ ይሰጣችኋል። ተከታተሉት። አዲስ ለቀጠር ነው የሶሻል ሚዲያ ማኔጀር ወይም ለዲጂታል ማርኬተር አክሰስ ልንሰጠው ነው ወይም ፌስቡካችን ማኔጅ እንዲያደርግ አክሰስ ልንሰጠው ስለሆነ ምን እናደርጋለን? ክሬት ወዳደረግ ነው የፌስቡክ ፔጅ እንሄድና ወይም ሌላ ፔጅ ላይ ካለን ስዊች አድርገን ክሬት ያደረግነው ፔጅ ላይ እንሄዳለን። እዛ ላይ ሆነን ሆም ፔጁ ላይ ወይም ኤኒ ፔጅ ላይ ሆነን የምናገኛለን። በግራ በኩል ላይ ፕሮፌሽናል ዳሽቦርድ የሚል ኦፕሽን አለ። እሱን ታፕ እናደርጋለን። ፕሮፌሽናል ዳሽቦርድን ክሊክ አድርገን ከገባን በኋላ አሁንም ፕሮፌሽናል ዳሽቦርድ በሚል በግራ በኩል ባለው ኦፕሽኖቻችን ላይ ትንሽ ስክሮል ስናደርግ ፔጅ አክሰስ የሚል እናገኛለን ማለት ነው። ከኢቨንት ስር ፔጅ አክሰሳችን ታፕ እናደርጋለን። ክሊክ ስናደርገው አዲስ ዊንዶ ይከፍትልንና በዛ ላይ የፌስቡክ አክሰሶቻችንን ያሳየናል ማለት ነው። እዛ ላይ ነው መስጠት የምንችለው። እስኪ ለአንድ ሰው ፔጅ አክሰስ የምንለው ነገር ምንድን ነው? ክሬት ያደረግኩትን ፔጅ ሌላ ዲጂታል ማርኬተር ሰጥቼው ያ ዲጂታል ማርኬተር ፔጅን እንደኔ ማኔጅ እንዲያደርግልኝ ከፈለኩ ዩዘርኔም እና ፓስዋርድ ሳይሆን የምሰጠው ምንድነው አክሰስ ነው የምሰጠው። ይሄ አክሰስ ሁለት ቦታ ይከፈላል። የመጀመሪያው ፌስቡክ አክሰስ ብለን የምንጠራው አለ፣ ሁለተኛው ደግሞ ታስክ አክሰስ ብለን የምንጠራው አለ ማለት ነው። በሁለቱ አክሰስ መካከል ያለው ዲፈረንስ ሁለት ነገር ነው። አንደኛ የማኔጅ የሚያደርጉት የታስክ ብዛትና ማኔጅ የሚያደርጉበት ቦታ ነው። በፌስቡክ አክሰስ ከሆነ የምሰጡት ራሱ ፌስቡክ ምን ይላችኋል? እዚህ ጋር አክሰሱን ሲሰጡት ይሄ ሰውዬ ከፈለገ ፌስቡክ ራሱ ፕላትፎርም ላይ ሌላ ደግሞ ሜታ ቢዝነስ ላይ ዳይሬክትሊ ማኔጅ ማድረግ ይችላል ብሎ መረጃ ይሰጠኛል ማለት ነው። ይህ ማለት ከዚህ በኋላ አክሰስ የምሰጠው ሰውዬ የኔን ፌስቡክ አካውንት ወይ ፌስቡክ ላይ ወይም ሜታ ቢዝነስ የሚባል ፕላትፎርም አለ ወደፊት የምናየው እዛ ላይ ማኔጅ ማድረግ ይችላል ማለት ነው። ከዛ በተለይ ደግሞ ታስክ አክሰስ የምንለው አለ። ይሄኛው ሊሚትድ የሆኑ ወይም ስፔሲፊክ የሆኑ ታስኮችን ነው የምንሰጠው አንድ። ሁለተኛው ደግሞ ይሄ ሰውዬ ምን ላይ ስራውን ፌስቡክ ላይ መስራት አይችልም የሚለው ነገር ይነግረኛል ማለት። ስለዚህ አክሰሱን መስጠት ከፈለኩ አድለዋለሁ፣ ኔክስት ላለው። ከዛ አክሰሱን መስጠት የፈለኩት ሰውዬ ወይም የዲጂታል ማርኬተሩን የፌስቡክ ስም እቀበልና ሰርች አደርጋለሁ። ትክክለኛ ፕሮፋይል ሲመጣኝ ታፕ አደርግና ማኔጅ እንዲሰራልኝ ከምፈልገው ታስኮች መካከል ትክክለኛ ታስክ ኦን አደርግለታለሁ። ከዛ ጊቭ አክሰስ እለዋለሁ። ኢንቪቴሽኑ ይደርሰዋል። ኢንቪቴሽኑ አይቶ አክሰፕት ኦር ዲክላይን ማድረግ የሚችልበት ፊቸር ነው ይሄኛው ያለው ማለት። ስለዚህ ለዲጂታል ማርኬተር ዩዘርኔም እና ፓስዋርድ ሳይሆን የሚሰጠው የፌስቡክ አክሰስ ወይም ታስክ አክሰስ ሰጠናቸው በራሳቸው አካውንት እንደኛ ሆነው የኛ ሶሻል ሚዲያ የኛን ፌስቡክ ፕሬዘንስ ማኔጅ ማድረግ የሚችሉበት ነገር ነው ያለው ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ።